ለባህር ዳር ሁለንተናዊ ከፍታ ልዩ ገጸ በረከት ያለው የሰምፔር ጠቅላላ ሆስፒታልና የሕክምና መንደር ግንባታ የመሰረት ድንጋይ በብፁዓን አበው ሊቃነ ጳጳሳት ተቀመጠ። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መጻሕፍት ትርጓሜ ምስክር ጉባኤ ቤት በባህር ዳር ከተማ 3.3 ቢሊዮን ብር የሚፈጅ እጅግ ግዙፍ ሆስፒታል በ30,000 ካሬ ሜትር ቦታ ላይ ሊገነባ መሆኑ ታውቋል። ይህ የገዳሙ ጉባኤ ቤት ሰምፔር ሲል ለሰየመው የሕክምና መንደር ግንባታ የሚሆን ቦታ ከባህር ዳር ከተማ አስተዳደር ሰኔ 19 ቀን 2018 ዓ.ም መረከቡም ይታወሳል። ይህ ታሪካዊ የመሰረት ድንጋይ የማስቀመጥ መርሃ ግብር በደመቀ ሁኔታ የተከናወነ ሲሆን በሥነ ሥርዓቱ ላይ የባህር ዳር ከተማ ከንቲባ የተከበሩ አቶ ጎሹ እንዳላማው፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ኤልያስ የስካንዲቪያን የኖርዲክ አገራትና የስዊድን ሊቀ ጳጳስ ተገኝተዋል። ከነዚህም በተጨማሪ የጠቅላይ ቤተ ክህነት ስራ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ የገዳሙ አበምኔትና አባቶች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ የክልልና የከተማ አስተዳደር ከፍተኛ የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች በቦታው ተገኝተዋል። የባህር ዳር ከተማ ከንቲባ የተከበሩ አቶ ጎሹ እንዳላማው በፕሮጀክቱ ማብሰሪያ ላይ ልዩ መልእክት አስተላልፈዋል። ከንቲባው በንግግራቸው ሆስፒታሉ የሰው ልጆች መርጠዋትና ወደዋት በሚኖሩባት፣ በሚሰሩባት፣ በሚጎበኟትና ልዩ ልዩ ጉዳዮችን ለመፈጸም በፍቅር በሚታደሙባት ውብ ከተማ የሚገነባ በመሆኑ ኩራት ይሰማናል ብለዋል። ስለሆነም በልዩ ልዩ የታሪክ መዛግብቶች እንደሚገለጸው ከተማዋ የገነት መገለጫ መሆኗን በመገንዘብ ሁለንተናዊ የጤና አገልግሎትና በሀገር በቀል የሕክምና ዘርፍ የዳበረ ዘመናዊ የፈውስ ማዕከል ለመገንባት እየተደረገ ያለው ጥረት በመንግስት በኩል ትልቅ ከበሬታ የሚሰጠውና የሚበረታታ ተግባር እንደሆነ ተናግረዋል። አቶ ጎሹ አክለውም ሆስፒታሉ ከሚሰጠው ዘርፈ ብዙ የጤና አገልግሎት በተጨማሪ ለከተማዋ የቱሪዝም ብዝሃ ሀብት መናገሻነትም ድርሻው የጎላ በመሆኑ በግንባታው ስኬታማነትና በቦታ አቅርቦት ዙሪያ የከተማ አስተዳደሩ የበኩሉን አስፈላጊውን ድጋፍ ሁሉ ለመስጠት በከተማ አስተዳደሩ ስም ቃል እንደሚገቡ አስታውቀዋል። ይህ በከተማችን የሚገነባው ሰምፔር ጠቅላላ ሆስፒታል ሃይማኖታዊ ብሎም ሀገራዊ የሕክምና ጥበብን የመጠቀም እሴትን የሚያጠናክር አንድነትን፣ መተሳሰብንና በጋራ የመኖር ባህልን ለማጎልበት የሚያገለግል የሁላችን ዓይንና ጆሮ የሆነ ሆስፒታል ነው ሲሉም ገልጸዋል። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር መምህር ቆሞስ አባ ገብረ ኪዳን ግርማ ሆስፒታሉ በ3.3 ቢሊዮን ብር ወጪ በባህር ዳር አባይ ማዶ በአዲሱ ድልድይ ፊት ለፊት የሚገነባ መሆኑን ገልጸው ተደራሽነት ያለው ሁለገብ የጤና ፈውስና የምርምር አገልግሎት እንደሚሰጥ ተናግረዋል። አባ ገብረ ኪዳን እንደገለጹት የሕክምና መንደሩ ዋና ዓላማ ለሁሉም የሰው ልጆች በምሕረት እምነትን፣ ዘርን፣ ቀለምንና ማንነትን ሳይለይ ለሰው ልጆች ሁሉ የሚታዘንበት የምሕረት ማረፊያ እንዲሆንና ሁለንተናዊ ፈውስ ለመስጠት ነው። ከዚህ በተጨማሪም ቅድስት ቤተክርስቲያናችን በሀገራችን የነበራትን የጥበብ ታሪክ በዘመናዊ የምርምር አቅም ለማስቀጠል ይህ የሕክምና መንደር ከፍ ያለ ሚና ይኖረዋል። ቆሞስ አባ ገብረ ኪዳን ግርማ ሰምፔር ጠቅላላ ሆስፒታልን ከሌሎች የሕክምና ተቋማት ልዩ የሚያደርጉትንና በውስጡ ያካተታቸውን ዘርፈ ብዙ ማዕከላት በዝርዝር አስረድተዋል። የአካል ማገገሚያ፣ ሪሃቢሊቴሽን እና መንፈሳዊ የፈውስ አገልግሎት የሚሰጥ መሆኑ፣ የቅድመ ጋብቻ መስጫና የትዳር የምክር አገልግሎት፣ የህፃናት አስተዳደግ ስልጠና ማዕከል፣ በሱስ የተጎዱ ወገኖቻችንን ለመንከባከብና እንደገና አዲስ ሰውነትና ህይወት እንዲያገኙ በማድረግ ለቅዱስ ቤተክርስቲያንም ሆነ ለሀገራችን በጎና ባለ አእምሮ ትውልድ መፍጠሪያ ማዕከል፣ እንዲሁም ሀገር በቀል የሕክምና ማዕከል፣ የሕክምና ኮሌጅና የምርምር ማዕከል፣ የቪአይፒ የክብር አገልግሎት፣ የኩላሊት እጥበት ዲያሊሲስ ማዕከል፣ የልብ ሕክምና ማዕከል፣ የካንሰር ሕክምና ማዕከል፣ የፓሊቲቭ ወይም የጽኑ ህሙማን ማሳገሻ ሕክምና ማዕከል፣ የቤተሰብ ክሊኒክና የዌልነስ ወይም የጤንነት መጠበቂያ ማዕከላት ናቸው። ይህ ታላቅ የሕክምና መንደር ወደ መሬት ወርዶ በተግባር እንዲጀምር ለተባበሩት ሁሉ ቆሞስ አባ ገብረ ኪዳን ግርማ የጉባኤ አምላክ ይጠብቅልን ሲሉ ልባዊ ምስጋናቸውን አቅርበዋል። በዚህ ታሪካዊ ዝግጅት ላይ የተገኙት የሁሉም ሀገረ ስብከቶች ሊቃነ ጳጳሳት አባታዊ መልእክትና ቃለ ምዕዳን የሰጡ ሲሆን ለሀገር ዘላቂ ጥቅም የሚውል ልማት በተለይም በጤናና ማህበራዊ ጉዳይ ላይ ዘላቂ ጥሪት ጥሎ ማለፍ የሰው ልጅ ከፈጣሪው የተቸረው ሰውኛ ባህሪ ነው ብለዋል።
በመጨረሻም በገዳሙ የአራቱ ጉባኤያተ መጻሕፍት ምስክር ጉባኤ ቤት በአባ ገብረ ኪዳን ግርማ አነሳሽነት የተጀመረው ይህ ሆስፒታል ሁለንተናዊ ፈውስ ከማስገኘቱም በላይ የሀገር ኩራት የሆነ የጋራ ሀብታችን በመሆኑ ግንባታውን በጋራ ለፍጻሜ ለማብቃት ሁሉም የህብረተሰብ ክፍል ተረባርበው ሊሰራ እንደሚገባ አባታዊ ጥሪያቸውን አስተላልፈዋል።